ስሜ ገመቹ ሁሴን ይባላል። በዚህ አሁን እንደምታየው ኢንጂነሪንግን ወክዬ ፕሬዘንት እያደረግን ያለ በስፋት እየገባ ያለ ተንጠልጣይ ድልድይ ነው። ትራያል ብሪጅ የምንላቸው ማለት ነው። እዚህ ጋር የምታየው የወርቅ ማጠቢያ ማሽን ከዚህ በፊት ስንሰራቸው የነበሩ ናቸው። አሁን ይህ እንሰት መፋቂያ ማሽን እዚሁ የምንሰራው እዛ ጋር የምትመለከቱ ማለት ነው። እንሰት መፋቂያ ማሽን ቃጫ መስሪያ ያለው ቃጫውን ሰርቶ እዚህ ጋር የምታየው ዘመናዊ የእንሰት ማቀነባበሪያ ማሽን ነው። እንትኑ ሲሰጩ አሁን በተለምዶ ኮባ የምንለው እንሰቱ ሲሰጩ ገመዱን አውጥቶ ሌላውን ፓርት ይጠላል። ያን ፓርት ለከብቶች ምናምን ነው የሚሆነው። ገመዱን ቅርጽ ባለው መንገድ ይመጣል። ያገር ገመድ ወጥቶ ተገምዶ በተለያዩ ነገሮች ወደ ኮንስትራክሽን በተለያዩ ቦታዎች ላይ ይጠቀሙታል። አርሶ አደሮች እቺኛውስ መስተቀር እንሰት መፍጫ ማሽን ናት። ኦኬ ሰምቲንግ አነስተኛ ሞተር አላት። እሷ ማለት ነው ተሽከርካሪዎች የሚሰራው በፊት በእጅ በጣም እና በእግር ተደግፎ በእግር ይላግ የነበረው ነው። በቀላሉ እዚህ ውስጥ ቆርጦ ያወጣል። እኔ መጭመጫ እጅ የሚሰራ መጭመጫ ነው። ኦኬ ያወጣል ማለት ነው። ኤክስትራክት የሆነው ነገር ለብቻቸው ተጨመቀው በዚህ ጋር ይወጣል። እነኚህ ሞልድ ናቸው። እነኚህ ሞልዶች በኢንጀክሽን ማሽን የሚሰሩ ሞልዶች ሲሆኑ እንደነዚህ አይነት ሹካዎችን ዩዝ ኢንዱስትሪ የሆኑ ሹካና ማንኪያዎችን ለማምረቻ የሚጠቀም ነው። ሞልድ መስራቱ ነው ከባድ። ፕላስቲክ ወረዘ ኢንጀክሽን ማሽኑ ስለሚገባ ፕላስቲኩ እዚህ ላይ ሲፈሳ ቅርጹን አስይዞ ያወጣል። ፕረስ ይደረጋል። ፕረስ ናቸው። እነኛ በብሎ ማሽን የሚሰሩ ናቸው። እነኚህ በኢንጀክሽን ማሽን የሚሰሩ ናቸው። በተጨማሪ ደግሞ እኛ የፕላስቲክ ምርቶችም አሉ። እነኚህ አሁን በብሎ ማሽን የሚሰሩት በተለያየ ዲዛይን አሁን በቀላሉ ማታገኛቸው ለየት ያሉ ዲዛይኖች የተለያዩ የድርጅቶችን ምስል አብሮ ቅርጽ አስይዘን የምናወጣቸው ናቸው። እችኛዋም እንደዛ ነው። እንግዲህ እንደ ሰውየው ብዛትና ደረቅ በቆሎ ነው። ከደረቀ በኋላ ትሰጪዋለሽ። እንደዚህ ተሽከረከረ እየፈለፈለ አገዳው በዚህ ጋር ታውጫዋለሽ። እንትኑ እዚህ ጋር ይሰበሰብልሽ። አንዷን ማለት ነው። አንዷን ይሄም አንድ ባንድ ነው የሚሰራው። ይሄም አንድ ባንድ አሁን ሰባት ኩንታል አምስት ኩንታል ምናምን ብለሽ ኤግዛክት ላይ ሰውየው ምን ያህል መስራት ይችላል የሚለው ነው ይወሰናል። አንዷን በቆሎ በደቂቃ ውስጥ ደቂቃ ባልሞላች ሰዓት ውስጥ እንደዚህ ትፈለፈላለች ማለት ነው። ሎካሊ ይመረታል። ምን እነኚህ ስፖንሰርስ ከውጭ ግን ሎካሊ ይዝብር እንዳልኩሽ ይሄኛው ሁሉም ከውጭ ግን እንዴት ነው ኮስቱስ በተለይ ይሄንን ስራ ሴቶች ስለሚሰሩት በተለይ ይሄን ስራ ሴቶች በጣም ይሰሩታል እና የነሱ ድካም ያስቀራል ያስባሉ። ስንት ዋጋውን እናስተዋወቅ እዚህ ላይ አይ 1500 እስከ 2000 ብር ባለው 1500 እስከ 2000 በ6000 እስከ 7000 ብር ባለው እንደ ወቅቱ ለጊዜው